ጨካኝ መንፈስ አልተሞሉ የተለየ ጸጋ ስጦታ የሌላቸው ላይ ሕግ ነው ገና ያለው። ለዛው ሙሴ ሕግ ማያውቅም ገና ሕግ ተቀባዩ ራሱ እግዚአብሔርን በጽናት የተከተለው ቤተ መንግስት አይደለም ምድረ በዳን የተከተለው። ደመናው ሲሄድ የሚኬድበት ደመና ሲቆም የሚቆምበት ጊንጥና እባብ ባለበት እፉኝት እየነደፈ አጠገቡ ብዙ ሰው የሚያራግፍበት ምድረ በዳ ላይ ነው እግዚአብሔርን በጽናት ተከትየዋል። ኮንሲስተንሲ። ስለዚህ እግዚአብሔር መጣና እንዲህ ያለ ባሪያዬ ካሌብ ልዩ መንፈስ አለ ላዩ ላይ እና አወርሰዋለሁ የረገጠውን መሬት እሰጠዋለሁ አለ እግዚአብሔር። እና የታመንኩ ነው ለዚህ ሰው። ኦፕሽን ምርጫ አተው አይደለም እግዚአብሔርን መርጠው ነው። ቤተ መንግስት ለዛውም የፈርዖን ቤተ መንግስት በወርቅ የተንቆጠቆጠ ቤተ መንግስት የፈለገውን አገር ሄዶ ባሪያ ማድረግ የሚችል አገዛዝን ትተው ከእስራኤል ሕዝብ ጋር ጭቃ ለማብኳት እንደውም መጽሐፍ ከእስራኤል ሕዝብ ጋር አለ የሚለው ከእግዚአብሔር ሕዝብ ጋር ነው። ስኬት አንዳንድ ነገሮች አይደሉም። ስኬት እግዚአብሔር ከኔ ጋር መቆሙ ነው። ስኬት በምኞት መሆን የለበትም። ይሳካልኛል ተብሎ አይሆንም። እንደዚህ አይነት ነገር የለም። የክርስትና ነው ፕሪንሲፕል አለ። የእግዚአብሔር ቃል ሲናገር እንደዚህ ይላል ኢያሱ 3:5 ከዚያም ኢያሱ ሕዝቡን በነገው ዕለት እግዚአብሔር በመካከላችሁ አስደናቂ ነገር ስለሚያደርግ ራሳችሁን ቀድሱ አላቸው። ጌታ የተባረከ ይሁን። የእግዚአብሔር ባሪያ ሙሴ ከሞተ በኋላ ይህንን አገልግሎት ወይንም ይህንን ሕዝብ ይዞ ወደ ከነአን መግባትን እግዚአብሔር በእጁ የሰጠው ለዚህ በጣም ታላቅ ለሆነው ኢያሱ ለተባለው የእስራኤል መሪ ነው። እና እግዚአብሔር እንግዲህ እንደምታውቁት መተካካት ነበረ፣ በእግዚአብሔር መንግስት ላይ መተካካት ነበረ። አንደኛው ሲያረጅ ወይንም አንደኛው ሪታየር ሲያደርግ ወይንም ደግሞ ልክ እንደዚህ ደግሞ አንደኛው ሲያንቀላፋ የሚቀጥለውን ሰው እግዚአብሔር ከህዝብ መካከል ያነሳል፣ ይመርጣል። አንዳንዴ ደግሞ እያለም በላዩ ላይ ይቀባል። እንደምታውቁት ነው እንግዲህ እግዚአብሔር ሳኦል እያለ ዳዊትን ቀብቶታል። እስኪሞት አልጠበቀውም፣ እስኪያረጅ አልጠበቀውም፣ እስኪደክም አልጠበቀውም። እና ሳኦል እያለ እግዚአብሔር ዳዊትን ቀብቶ ሰውየውን 38 ዓመት ያለ መገኘቱ እንዲሁ ዝም ብሎ በጭንቅላቱ ብቻ እንዲራመድ አድርጎት ያውቃል። እና እግዚአብሔር ግን የሚቀጥል ነገር አለው። የእግዚአብሔር ስራ አይቋረጥም። የሚተካካ ሰው የሚተካካ ነገር ካለ የእግዚአብሔር ስራ አይቋረጥም ማለት ነው። እግዚአብሔር ዓላማው ላይ እግዚአብሔር የጀመረው ነገር ላይ በጣም ጨካኝ ነው። እግዚአብሔር በእናንተ ህይወት ላይ የሆነ ጉዳይ ከጀመረ በእውነት በጣም ብዙ ነገር ያስጥላችኋል። በጣም ብዙ ነገር ከእጃችሁ ላይ ዞር ሊያደርግ ይችላል። በጣም የምትወዷቸውን ነገሮች ከእጃችሁ ላይ ሊነጥቃችሁ ይችላል። ዞር ሊያደርግባችሁ ይችላል። ብቻ ዓላማው በእናንተ ህይወት ላይ ካለ አንዳንዴ በእናንተ ህይወት ላይ ያልጸለያችሁበት ነገር ሊመጣ ይችላል። ያላሰባችሁት ነገር ሊመጣ ይችላል። እኔ እዚህ ድረስ መች ጸለይኩ መች ለመንኩ እዚህ ድረስ እግዚአብሔር ሆይ ልትሉ ትችላላችሁ። እኔ ብዙ ጊዜ አነሳታለሁ። በእርግጥ ኑኃሚንን ብዙ ጊዜ አንስቻት አላቅም። ሩትን ነው ማነሳት። እኔ ያው ሩት ስለሆነች እንትኑ ላይ ያለችው፣ ግን ሩት ለመምጣቷ ምክንያት ደግሞ ኑኃሚን ናት። ታስታውሳታላችሁ ኑኃሚንን መጽሐፍ ሩት ላይ በመሳፍንት ዘመን የተከናወነ ታሪክ ነው እና መሳፍንት 16 አካባቢ ላይ ነው ታሪኩ የተከናወነው። ልጅቷ ለብቻ መጽሐፍ ይዛ ስለወጣች እንጂ መሳፍንት 16 አካባቢ እነ ሶምሶን ካበቁ በኋላ አካባቢ ነው። ያኔ ነው ከቤተልሔም ወደ ሞዓብ በረሃ ምክንያት ሰዎች መጓዝ የጀመሩት። ያኔ ነው መሀል ላይ ነው። እና ሩትን ይዞ ለመምጣት እግዚአብሔር ኑኃሚን የከፈለችውን ዋጋ መቼስ እንደው በእውነት እንደው መጽሐፉ ላይ ስለሆነ ብቻ እንደው አንብበን እንጽናናለን እንጂ መቼስ ኑኃሚን የከፈለችው ዋጋ እንዲህ ነው የሚባል አይደለም አይደል? በዛ ምድር ሄደች፣ ብዙ ነገር ይዛ ሄዳ ባዶ እጇን ነው አይደል የተመለሰችው። አንድ ሩት የምትባል ሴት ብቻ ይዛ ተመለሰች። ራሷ ኑኃሚን ሲሏት ኧረ ኑኃሚን እንዳትሉኝ ማራ በሉኝ አለች። ለምንድነው ማራ ምንልሽ? ከማን ጋር ተጣላሽ? ማን ነው ህይወትሽን ያስመረረው ሲሏት ሁሉን የሚችል አምላክ አስመረረኝ አለች። ወዴት አቤት ይባላል። ሶቨሪን ነው ሉዓላዊ ነው እና ወዴት አቤት እላለሁ። ሁሉን የሚችል አምላክን ያስመረረኝ ምን ልታደርግልኝ ትችላለህ? አሁን ምን ሆነሽ ነው ማራ ምንልሽ? ተበለሻሽቷል፣ ህይወትሽ ተዘበራርቀሻል። እጅሽ ላይ የነበረ በጣም ብዙ ነገር ነው። ስትሄጂ እንግዲህ ባልነበራት 2 ልጆች ይዛን ሄደችው። ሁሉም በሙሉ እዛ ቀርተው አንድ ኑኃሚን አንድ ሩትን ይዛን የመጣችው ኦርፋን እንኳን ገንዘብ ማድረግ አልቻለችም። እና የሚፈልገውን ሰጥቶ በጣም ብዙ ነገሯን አስጥሏት ነው ያመጣትና አንዳንዴ እግዚአብሔር በሰው ህይወት ላይ ሲጨክን በኋላ ላይ ነው አይደለም የሚገባን። ምዕራፍ 1 ላይ አራግፋ ምዕራፍ 4 ላይ ነው አይደል ከ10 ወንድ ልጆች የምትበልጧ ሩት ከ10 ዓመት በኋላ ማለት ነው። አሁን ያንን ታግሶ መራመድ በእግዚአብሔር ፕሮግራም ውስጥ ጨክኖ መሄድ። ሁሌንም የምነግራችሁ ክርስትና የሆነ ሰሞን ብድግ ብለን ዘለን ጣራ ምንነካው ሳይሆን መቆየት ነው። ኮንሲስተንሲ ነው። ከእግዚአብሔር ጋር በመኖር የምንማረው ነገር በጣም ብዙ አንበበን ከምናገኘው ይበልጣል። እና እንደዚህ መጽሐፍ ላይ ያሉ ሰዎች በጣም ብዙዎቹ ረጅም መንገድ ወክ አድርገው ከእግዚአብሔር ጋር አብረው ኖረው እግዚአብሔር ማን እንደሆነ በህይወታቸው ላይ ነው አግኝተው ዲፋይን ያደረጉት እግዚአብሔር ማለት ያሉትና ከነዛ ባለ ታሪኮች መካከል አንደኛው ዛሬ ይኸው እዚህ ያነበብነው ኢያሱ የሚባለው አውሴ ኢያሱ ይባላል። አውሴም ኢያሱም የራሱ ስም ነው። አውሴ ይባላል። አውሴም ድነት ማለት ነው። ኢያሱ ማለት እግዚአብሔር ያድናል ወይንም እግዚአብሔር ድነቴ ነው እንደማለት ነው።
ሁለቱም አዳኝ ነው ድነት ነው እና ይህንን ብላቴና እግዚአብሔር በሙሴ ምትክ እንዲሆን ከተመረጡት ከ12ቱ ነገድ አንዳንድ ሰዎች መካከል እግዚአብሔር አይኑን በዚህ ብላቴና ላይ ጣለበት። እንደምታውቁት ከግብጽ ምድር በብላቴንነታቸው ከወጡት መካከል ከ19 ዓመት በታች ከሆኑት መካከል ከነአን የገቡ ይሄ ልጅና ሌላኛው ደግሞ ካሌብ ይባላሉ። ሁለቱ ናቸው የገቡት። ያኛውንም እግዚአብሔር አይቶት ካሌብ እንደሌሎቹ አይደለም፣ ልዩ መንፈስ ላይ ያለበት አለ እግዚአብሔር። ስለዚህ የረገጠውን ምድር እንዲወርስ አረጋዋለሁ ብሎ እግዚአብሔር ፕሮሚስ አረገለት። ግን እድሜያቸው ቀላል አልነበረም። አሁን በዛ ዘመን ሰው ረጅም ዘመን ስለሚኖር ከዛ አንጻር ነው ወጣት የሚመስሉን እንጂ አሁን ካሌብ የምታስታውሱ ከሆነ ኢያሱ ጋር መጥቶ እኮ እግዚአብሔር የተናገረኝን ምድር ስጠኝ አለው። ስጠኝ አሁን እዋጋለሁ እወርሳለሁ ምናምን ሲል የስንት ዓመት ሰው ነበር? 85 ዓመቱ ነው። እና ለኢያሱ የሚጠቅስለት ሪፈረንስ የዛሬ 45 ዓመት አለው። እናንተ የዛሬ 45 ዓመት በጌታ ነበረ? 45 ዓመታችሁስ ነው? ተውት በጌታ ሞት። እና ይሁ ኮንሲስተንስ ጽናታቸውን ይዩት የት ድረስ እግዚአብሔር እንደሚከተሉትና የዛሬ 45 ዓመት በቃዴስ በርኔ የእግዚአብሔር ባሪያ ሙሴ ሲናገረኝ እንደነበርኩት ዛሬም ጉልበታም ነኝ። 45 ዓመት ይሄንን ፕሮሚስ ኪፕ አድርጌያለሁ። እግዚአብሔርን በጽናት ተከትየዋለሁ አለ። እግዚአብሔርን በጽናት የተከተለው ቤተ መንግስት አይደለም፣ ምድረ በዳን የተከተለው። ደመናው ሲሄድ የሚኬድበት፣ ደመና ሲቆም የሚቆምበት፣ ጊንጥና እባብ ባለበት እፉኝት እየነደፈ አጠገቡ ብዙ ሰው የሚያራግፍበት ምድረ በዳ ላይ ነው እግዚአብሔርን በጽናት ተከትየዋለሁ አለ። ኮንሲስተንሲ። ስለዚህ እግዚአብሔር መጣና እንዲህ ያለ ባሪያዬ ካሌብ ልዩ መንፈስ አለ ላዩ ላይ እና አወርሰዋለሁ፣ የረገጠውን መሬት እሰጠዋለሁ አለ እግዚአብሔር። እና የታመንኩ ነው ለዚህ ሰው። እና ያ ካሌብና ይሄ ኢያሱ ሁለቱ ናቸው ወደ ከነአን የመግባት እድል የነበራቸው። ሌላውስ በሙሉ ምድረ በዳ ቀርተዋል። ዛሬ የሚወርሰው ትውልድ በሙሉ ከግብጽ ሲወጣ ከ19 ዓመት በታች የሆነና ምድረ በዳ የተወለደ ነው በሙሉ። አንዳንዱ የዘጸአትን ታሪክ በስሚ የሰማው፣ አንዳንዱ በጣም ልጅ ሆኖ ነው ያየው። የዛሬ 40 ዓመት ገደማ የተከናወነ ታሪክ ነው። ለአንዳንዶቹ ብለርድ እያደረገ ነው። ባህር ተከፍሎ ነበር በልጅነት ትዝ ይልሃል ስትለው ይመስለኛል ይላል። ከ19 ዓመት በታች ነው። ምናልባት የ10 ዓመት ልጅ ሊሆን ይችላል። ዛሬ 50 ዓመቱ ነው። በ10 ዓመት ትዝ ይልሃል ስትወጣ አያስታውስም። ግን እየተነገረኝ ነው የመጣሁት። ኢያሱስ ያስታውሰዋል፣ ያውቀዋል። በእግዚአብሔር ባሪያ በሙሴ እግር ስር እግር በእግር እየተከተለ ነው የመጣው። ዛሬ እግዚአብሔር የተናገራቸው ምድር ላይ ደርሰዋል። እንደምታስታውሱት ዘዳግም 34 ላይ ሙሴ ሞቷል። ታላቅ ሰው ነው ሙሴ። መጽሐፍ ቅዱስ ከፍቼ ሳነብ አንዳንዴ እምባ ይለኛል እነ ሙሴን ሳነባቸው። በጣም ብዙ ሰው ለማግኘት የሚታገለው ነገር ትተው በጣም ብዙ ሰው የማይመርጠውን ነገር የመረጡ ሰዎች ናቸው። ለዛ ነው ከእግዚአብሔር ጋር ባለ ታሪክ የሆኑት። ኦፕሽን ምርጫ አተው አይደለም፣ እግዚአብሔርን መርጠው ነው። ቤተ መንግስት፣ ለዛውም የፈርዖን ቤተ መንግስት፣ በወርቅ የተንቆጠቆጠ ቤተ መንግስት፣ የፈለገውን አገር ሄዶ ባሪያ ማድረግ የሚችል አገዛዝን ትተው ከእስራኤል ሕዝብ ጋር ጭቃ ለማብኳት። እንደውም መጽሐፍ ከእስራኤል ሕዝብ ጋር ለሚለው ከእግዚአብሔር ሕዝብ ጋር ነው የሚለው። አሁን ባሪያ ነው ሕዝቡ ስታየው አይመስልም። እግዚአብሔር ሲያየው ሕዝቤ ነው አለ። ሙሴ ያየውና የእግዚአብሔር ነው ሕዝብ። ከነሱ ጋር ጭቃ ማብኳት ፈርዖን ቤት ወርቅ ላይ ከመቀመጥ ይሻለኛል። የወሰነ ቀን የከፈለው ዋጋ ቀላል አይደለም። ጽናት። ጎናቸው ነው ሰው በጽናት ተከተለው በሉት፣ ንገሩት በደንብ በጽናት ተከተል። መንገዱ እንደዚህ በቀላሉ እንደምንነጋገረው አይነት ቀላል መንገድ አይደለም በእውነት ግን ደግሞ እግዚአብሔር ጸጋ ግን ዲተርምን መሆን ግን ይጠይቃል። ሰዎቹን የዋቸው ጨካኝ መንፈስ አልተሞሉ የተለየ ጸጋ ስጦታ የሌላቸው ላይ ሕግ ነው ገና ያለው። ለዛውም ሙሴ ሕግ ማያውቅም ገና ሕግ ተቀባዩ ራሱ ወስኖ ጨክኖ ትቶቶቶ ያንን ምድረ በዳ ህዝቡን ይዞ አቋርጦት ወጣ። ሙሴ 40 ዓመት ሙሉ ወክ አረገ። ከቤተ መንግስት ወደ ምድረ በዳ የወጣ ሰው ህዝቡን ከግብጽ ወደ ከነአን ይዞ እየተጓዘ ሲሞት ዘዳግም 34ን እናንተ ጊዜ ስታገኙ አንብቡት። ሙሴ ያልጻፈው ኢያሱ ሊሆን ይችላል የጻፈው። የእግዚአብሔር ባሪያ ሙሴ ሞተ ይላል። ሲጻፍ ሙሴ ሞተ አይደለም የሚለው፣ የእግዚአብሔር ባሪያ ሙሴ ሞተ። ሲሞት ሰው ሲሞት ነው አይደል እውነቱ የሚጻፈው። በህይወት እያለማ ምን ይለኛልም ተብሎ አንዳንዴ እና ሲሞት እንደዚህ አለ አይደል። አይኑ አልፈዘዘም፣ ጉልበቱ አልደነዘዘም። ብርቱ ነበር ሲሞት። በፈርዖንና በግብጽ ፊት በእስራኤል ልጆችና በምድረ በዳው መካከል እነዛን አስፈሪ ምልክቶችና ተአምራትን እንዳደረገ እግዚአብሔርን ፊት ለፊት እንዳዋራ እንደ ባሪያው እንደ ሙሴ ያለ የለም ተባለ። አየ ሙሴ ሲሞት እስራኤል ሐዘን መቀመጧ ብቻ አይደለም፣ ኢያሱም ሐዘን ይቀመጣል። ከሙሴ ቀጥሎ ማገልገል ሲቃይ ኦልሬዲ ሙሴ ያስቀመጠው ስታንዳርድ አለ። ወይ የሙሴ አይነት መሆን አለብህ ወይ መብለጥ አለብህ። አትሊስት የሙሴ አይነት መሆን አለብህ። የተለመደ
የተቀመጠ ስታንዳርድ አለ። ለኢያሱም ሲቃይ ነው። ሕዝበ እስራኤልም በሙሉ ተሰብስበው መጥተው ያሉት እሱን ነው። ችግር የለውም አሉት፣ እንገዛልሃለን። ግን ከባሪያው ከሙሴ ጋር የነበረ እግዚአብሔር ብቻ ካንተ ጋር ይሁን። በቂ ኤክስፔሪየንስ አለ። 40 ዓመት ተከተለዋል ሙሴን እግር በእግር። በጣም ብዙ ነገሮችን ሙሴ ሳይ አብረኸው አይተሃል። በሙሴ መጠን ባታይም አንተ ተራራ ግርጌ ቁጭ ብለህ እሱ ተራራ አናት ላይ ተቀምጦ የሆነ ብለርድ ቢያረግብም ብዥ ቢልብም አይተሃል። የኤክስፔሪየንስ ችግር የለብህም። እምንጠይቅህ ያሻካኝ ነው የእግዚአብሔር ክብር ያንን ደመና አንተ ጋር ይኑር እንጂ እንገዛለን። አሁን የኢያሱ ጥያቄ አለህ ወይ ነው። አብረኸኝ እግዚአብሔር መጣና እንደዚህ ያለው ከባሪያዬ ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ። አይዞህ። ክብር ለኢየሱስ ይሁን። አይዞህ። ግን ያው ታውቃለህ እኔ ዝም ብዬ እንደማለው ነው። እግዚአብሔር ከኔ ጋር ሁን ስለተባልኩ ብቻ መሆን አይነት አይደለሁም። እኔ ባሪያዬ ሙሴ ያዘዘን ትእዛዝ በቀንና በሌሊት አስብ፣ አሰላስል፣ ዓይንን ከዚህ ሕግ ላይ እንዳትነቅል፣ ፈቀቅ እንዳትል። እንደዛ ከሆነ እኔ አብሬ እሆናለሁ። ይቀናልሃል፣ ይሳካልሃል፣ ይከናወንልሃል። ቆንጆ ቀን ነው ስብከት ምሰብ የመከናወን የመቃናትና የስኬት ዓመት ይሁንላችሁ። አሜን በሏ። ግን ስኬት የእግዚአብሔርን ሕግ በመጠበቅ ሲሆን ጥሩ ነው። ስኬት በምኞት መሆን የለበትም። ይሳካልኛል ተብሎ አይሆንም። እንደዚህ አይነት ነገር የለም። የክርስትና ነው። ፕሪንሲፕል አለ። እግዚአብሔር የሚፈልገውን ከኔ ሲያገኝ ነው ስኬት እንጂ ስኬት አንዳንድ ነገሮች አይደሉም። ስኬት እግዚአብሔር ከኔ ጋር መቆሙ ነው። እግዚአብሔር ካንተ ጋር ካለ ምንም ነገር አብሮ ይኖራል። ያለ እግዚአብሔር ብዙ ነገር ከሚኖር ምንም ነገር ሳይኖር እግዚአብሔር ከኛ ጋር ቢሆን ለውድድርም ለንጽጽርም አይቀርብም። እናንተ ምርጫችሁ እንደሱ እንደሚሆን በጣም ተስፋ አድርጋለሁ። ክብር ለኢየሱስ ይሁን። አብሬ እሆናለሁ ግን አለው ትእዛዜን ጠብቅ ብቻ አይደለም ያለው፣ በቀንና በሌሊት አስብ አለው። ቀጥሎስ አሰላስል፣ እንደ ምልክት አድርገዋለሁ። እዚህ ላይ ያደርጋሉ አይሁዳን፣ እዚህ ጋር አድርገዋለሁ እና ዓይን ሁልጊዜ ሲያይ እዚህ ጋር ይይ ቶትህን፣ ዲዛይርህን፣ አፒታይትህን ኮንትሮል ያደርግልሃል። እዚህ ላይ ቀጥሎ እዚህም ላይ አድርገው፣ አንጠልጥል፣ እንደ ምልክት አድርግ። ያየ በሙሉ ሲያይ ከሕጉ ውጭ እንዳያዋራ ዲሲፕሊን ሁን አለው እግዚአብሔር። የፈለግከውን እንዳትሆን ሕጉ የሚጠይቅን ስጠው። ያን የምትፈልገውን በሙሉ ታገኛለህ። እስቲ አሜን በሏ። ኦልሬዲ እግዚአብሔር ይህንን የሚናገረው ለመረጠው ሰው ነው። አፖይንት ላረገው ሰው ነው። ሕዝቤን ትመራለህ ላለው ሰውዬን ይህንን ሁሉ ትእዛዝ የሚሰጠው። ትመራለህ ብለኝ የለይ? አዎ ኦልሬዲ በትሩን ሰጥተኛል፣ ወንበሩንም ሰጥተኛል። ሙሴም ሞቷል። እንደፈለግኩ ላድርግ አይቻልም። ክብሬ አብሮ አይሆንም። እኔን ከፈለግከኝ አለው እግዚአብሔር። አዎ በዚህ በኩል እኔ እዚህ ጋር ነው ያለው። እኔ የፈለግኩት መንገድ ላይ እየመጣ የሚያቋርጥ እግዚአብሔር የለም። የሚፈልገው መንገድ ላይ ነው የሚጠራኝ። አሜን በሏ።